አሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል የተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? እንግዲህ ከወለድኩ በኋላ ለመጀመሪያ ጊዜ ወደ ውጭ እየወጣሁ ነው። ለቀን ሆስፒታል ሄጃለሁ እንደሚጣላ አስከትብ እና እንደነገርኳችሁ የረመዳን አስቤዛ መግዛት ጀምሬያለሁ። መግዛት የሚፈልግ ቁጥሬን አስቀምጣለሁ፣ መግዛት ይችላል። እና አስቤዛ ለመግዛት ወደ ሱቅ እየሄድኩ ነው። ወደ ስራችን ተመልሰናል። የመጀመሪያውን የረመዳን አስቤዛ ልገዛ እየሄድኩኝ ነው። ያው ሲቃረብ ይወደዳል። አሁን ተመጣጣኝ ነው ብያችኋለሁ። ገዝቼም እንዳስቀምጥላችሁ የምትፈልጉ ኦር ደግሞ ተገዝቶ እንዲሰጥላችሁ የምትፈልጉ ማዘዝ የምትፈልጉ ማናገር ትችላላችሁ። ጉንፋን እየጀማመረኝ ነው የኔ ወዶች። በጋ ነው፣ አዋራ ነው ምናምን። በክረምት ጊዜ ታስታውስኩ ነው እንቀርጭላችሁ ነበር እንዴት አረንጓዴ እንደሆነ። አሁን ግን እንደምታዩት ነው። እንጂኒ እነሱን አረኩሽ። እና በዛውም ውጭም እንደሚመስል ላሳያችሁ ብዬ ነው። ታስታውሳላችሁ ቪዲዮ ስቀርጽ እርግዝና በነበረኝ ሰዓት እንደዚህ ትንፋሽ ጥርጥር ይል ነበር። ያ እርግዝና ሆኖ ነው። ይሄ ደግሞ ጉንፋን ሆኖ ነው። እየጀማመረኝ ስለሆነ ነው። እሺ ይሄን ቦታ የሚያውቀዋል። ይሄንን ከዛ በዚህ ይታጠፋለሁ። እንደው ብቻ ይረዝምባችኋል እንጂ ሩቅ ነው የምሄድበት። ሩቅ ነው፣ ስራ ነው፣ ይሰራል። ፀሐይ የለ አቧራ የለ፣ መስራት ነው። ውስጥ ለውስጥ ይበዛዋል እንግዲህ ወግዲ። አጥሩ ደግሞ ብሎኬት ገና ነው። እስኪ እዛ ስደርስ ደግሞ ፈቃደኛ ከሆኑ አስቤዛውን ምናምኑን እቀርጻለሁ። ፈቃደኛ ካልሆኑ እንግዲህ ከተማ ላይ ተከፍሏቸው ነው አስታውቁልኝ። እዚህ ግን ለምንንም ለመቅረጽ ከባድ ነው። ድጋሚ ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ተከታታዮች እና ቅድም ላይ ወደ ሱቅ ስሄድ ነግሬያችሁ ነበረ የረመዳን አስቤዛ ልገዛ ማለት ነው ያንድ እህቴን እና ፈቃደኛ ከሆኑ አንዳንድ እቃዎችን እቀርጻለሁ ብዬ ነበረ። ብዙዎቹ ፈቃደኛ አይሆኑም። ያው ገና ስላልተለመደ የዩቲዩብ ቢዝነስ ወይም የዩቲዩብ ስራ ወይም ደግሞ የኦንላይን ስራ ስላልተለመደ ብዙዎቹ ፈቃደኛ አይሆኑም። ያው በከተማ ቅድም እንደነገርኳችሁ ጠርተዋችሁ ከፍለዋችሁ ነው እንድታስተዋውቁላቸው የሚያደርጉት ማለት ነው። በሰለጠነ ማለት ነው። ያልሰለጠነ ማለት ሳይሆን ዩቲዩብ ለመስራት ኦር ደግሞ የዩቲዩብ የኦንላይን የስልክ ስራ ብዙም አልተለመደም። ያው እውነትም አይመስላቸውም እና ለዛ ፈቃደኛ አይደሉም። ያው ገና ረመዳን ሳይመጣ አንዳንድ ነገሮች በጣም ጨምረዋል። ምሳሌ እነ ዘይት እነ ምናምን ጨምረዋል። አምና ኦርደር ያደረኩላችሁ ልጆች ታስታውሱ ከሆነ ቪዲዮዬን ወደ ታች ማየት ትችላላችሁ። የዛሬ አመት ማለት ነው። በ1005 እና መጨረሻ አካባቢ ነው እንደውም 1006 የገዛሁት ዘይት ማለት ነው። 1500 ነበረ ለብዙ እህቶች ኦርደር የሰራው ታስታውሱ ከሆነ ማለት ነው። እና አሁን ላይ ገና ረመዳን ሳይገባ ምናምን ወይም ደግሞ ረመዳን ሳይቃረብ በጣም 2000 ብር ነው የገዛሁት ዛሬ ማለት ነው። ይሄን ቪዲዮ መቀርጸው እንግዲህ ሮብ ቀን ነው እምለቀው፣ ወይ ሐሙስ ወይ ጁምአ ሊሆን ይችላል። የዛሬ የሮብ ዋጋ ዘይት 5 ሊትር ፈሳሹ ማለት ነው 2000 ብር ገብቷል። ብታምኑም ባታምኑ እንግዲህ የዛሬውን ነው። የነገ ደግሞ ሊጨምርም ሊቀንስም ይችላል። ያው የቀነሰ ነገር እስካሁን አላየሁም። እነ ሽንኩርት እነ ቲማቲም ናቸው ከባለፈው ወራቶች አሁን ላይ የቀነሱ ብዬ የምለው ማለት ነው። እና እነዚህ እነ ስኳር ነክ ምናምን አላ ነቃ እነዚህ ጨምረዋል፣ እየጨመሩ ነው የሚሄዱት። እና ኦርደር ማድረግ የምትፈልጉ ኦርደር አድርጉ፣ ገዝቼ አስቀምጥላችኋለሁኝ።
5 እና 4 ቀን ሲቀረው ረመዳን አላህ እዛ ያድርሰንና ስጪ ስትሉኝ አደርሳለሁ። ወይም ደግሞ አሁኑ ገዝተሽ ስጪ የምትሉኝ ከሆነ አደርሳለሁ ለማለት ያክል ነው ውድ እህቶቼ። እና የገዛኋቸውን አንዳንድ እቃዎች አሳያችኋለሁ፣ ተከታተሉኝ ውድ እህቶቼ። ወደ አስቤዛው ስንሄድ እንደምታዩት ልቅም ያለ ቡና ነው። ልቅም ያለ ቡና ጽድት ያለ ነው። አንዳንድ ኪሎውን ለብቻ እያስመዘንኩ እንደምታዩት አሳሽጌዋለሁ። ምክንያቱም 3ቱን ኪሎ አንድ ላይ ባረገው ፌስታል፣ የዛ ሀገር ፌስታል ስስ ነው። ለምሳሌ ይኸው ስስ ነው፣ እኔ ብጭቅ ነው የሚለው። ለዛ ብዬ አንዳንድ ኪሎውን አስመዝኜ ይኸው 3 ኪሎ ቡና በ1600 ብር ሂሳብ። የዛሬን የሮብን ዋጋ ነው የምነግራችሁ። ነገ ሊጨምርም ሊቀንስም ይችላል። የሚቀንስ ነገር የለም፣ የቡና ወይም የስኳር ዝርያ ማለት ነው። የሚጨምር ነገር ቢኖር ነው እንጂ። እና አሁን ላይ ዛሬ የገዛው 1600 ብር ነው። ነገ ሊጨምርም ሊቀንስም ይችላል፣ ወላሁ አለም። ሌላው እዚህ ጋር እንደምታዩት ያው 10 ኪሎ አጃ ነው። ጽድት ያለ አጃ ነው። እፍፍ ብቻ ነው የሚያስፈልገው ማለት ነው። ያው እንዳልፈታው በጣም ነው የታሰረው። 10 ኪሎ አጃ እንደምታዩት ማለት ነው በ250 ብር ሂሳብ። ወደፊት ሊጨምርም ሊቀንስም ይችላል። እዚህ ጋር ደግሞ የምታዩት በፊት ስማርት ነበር የሚባል ዱቄት ያለው፣ ስማርት መሰለኝ። አሁን ሚፋ የሚባል ዱቄት ነው የመጣው። ያኛው ወድቋል አለችኝ። ወድቋል ማለት ያኔ ጥሩ አልሆነም መሰለኝ። ይሄ 10 ኪሎ ነው። ይሄ 5 ኪሎ ነው። 15 ኪሎ ነው ያዘዘችኝ። በኪሎ ገዝቼ 10 ኪሎ ለብቻ 5 ኪሎ ለብቻ ከማረገው እንደዚህ 10 እና 5 አርጌ ለየብቻ 15 ኪሎ ይሆናል። ምክንያቱም 15 ኪሎ ራሱን የቻለ የታሸገ ዱቄት የለም። ያለው 5 ኪሎ እንደምታዩት በዚህ መልኩ፣ 10 ኪሎ በዚህ መልኩ፣ ከዛ ደግሞ 25 ኪሎ ነው ያለው እንጂ 15 ኪሎ እንደዚህ የታሸገ ኦር ደግሞ 20 ኪሎ እንደዚህ የታሸገ የለም። እና ይሄ ሁለቱ 1790 ነው የተገዛው፣ ሁለቱ ማለት ነው። 5ቱና 10 ኪሎ አንድ ላይ ስንት ሆነ? 15 ኪሎ 1790 ብር ሆነ ማለት ነው። ሌላው እዚህ 10 ኪሎ ዱቄት አስተግፍሩላ 10 ኪሎ ስኳር አለ በ195 ብር ሂሳብ። ደቀቅ ቢልም ብራውን ነው፣ ቡኒ ነው ማለት ነው። ያኛው ነጩ የሆነ አንካር ነው። አንካር ነው ስላችሁ ፍሬው ትላልቅ ነው። ፍሬው ትላልቅ ነው፣ ለእይታም ያምራል። ነጩ ግን አያሰማም። ይሄ ደቀቅ ያለ ነው ግን ያሰማል፣ ልዩነቱ ማለት ነው። ያ ለመልክ ብቻ ነው፣ ደግሞ ቶሎ አይሟሟም። ይሄኛው አሪፍ ነው ቢደቅም ማለቴ ነው። በ195 ብር ሂሳብ ነው። ሊጨምርም ሊቀንስም ይችላል፣ ወላሁ አለም። ሌላው እዚህ የምታዩት 10 ሊትር ዘይት አለ። 5 ለብቻ 5 ለብቻ አንዱ ላይ ስንት ይሆናል? 5 እና 5 10 ሊትር ማለት ነው። ፈሳሹ በ2000 ብር ሂሳብ። ዘይት እየተወደደ ነው። በ1500 ነበር አምናስ እንትን ያልነው፣ ዘንድሮ ደግሞ በ2000 ጀምረነዋል። በ2000 ጀምረን ያልቃል አያልቅም አላሁ አለም። አሁን ላይ 2000 ብር ነው የዛሬው ዋጋ ማለት ነው። ዋሄል የሚባለው ፈሳሹ ቅባት ነው፣ ፈሳሹ ዘይት ነው። ሌላው እዚህ ጋር እንደምታዩት 25 ኪሎ መኮሮኒ ነው። 25 ኪሎ መኮሮኒ እንደታሸገ ማለት ነው። ዋጋው 25ቱ 4350 ብር ነው። እና እዚህ ላይ ተሳስቼ እኔ ለልጅቷ 3500 ብር ነው ያልኳት። ምክንያቱም በስልክ ጠይቄ ነው የነገርኳት ማለት ነው። እዚህ ጋር እንግዲህ 3500 በሚለው ሂሳብ አስቤ ነው እንትን ያልኳት። እዛ ልገዛ ስሄድ 4350 ብር ስትለኝ እዛ ክርክር ገጠምን ማለት ነው። እንደዚህ ነው ያልኩት፣ እንደዚህ ነው። ኦልሬዲ ብሩ ተልኳል። እንግዲህ ያው ቀሪ ብሬን ብትልክልኝ ደስ ይለኛል፣ እነግራታለሁ። እንግዲህ እንነጋገራለን። 3500 ያለች መስሎኝ ባለሱቂቱ ለልጅቱ 3500 አልኩ። እዛ ጋር ስሄድ 4350 ብር ጽፌዋለሁ፣ እንደውም እንዳረሰው ብዬ ማለት ነው። እና የልጅቱ ብር አልቆ የአካውንቴ ብር ላይ ያለው እንዲህ በቃ ተምታታብኝ።
አሁን ልጅቱ ጽፋ ሰታኛለች። የባለሱቋ እዚህ ጋር ሳየው 4350 ብር ሂሳብ ነው ያሰበችልኝ ማለት ነው። ምክንያቱም እኔ ለልጄ ስል ቶሎ አስተላልፌ ምልስ ነው ያልኩት። ፎከስ አላረኩም። እንደዚህ እኔ ልስራው እኔ ልሰባው አላልኩም። አሁን ላይ ሳየው እንደዛ ሆነ። ዙሮ እንግዲህ ለልጅቱ አስረዳታለሁ። እንግዲህ ሀቄ አይሄድ ካለ ልትልክልኝም ላትልክልኝም ትችላለች። ለዚህ ብዬ እኔ ሰው ቃል ይዝም ማስረክባለሁ ማለት ነው። እንግዲህ አላህ ያውቃል። ሌላው እዚህ ጋር 10 ኪሎ ሩዝ አለ። የምግብ ሩዝ ነው ይሄ። በስመቲ እንዳረብ ሀገሩ አይደለም፣ ያው የኢትዮጵያ ሩዝ ማለት ነው። ኢትዮጵያ ላይ የሚሰራው ሩዝ ይሄ ነው። በስመቲማ ውድ ነው። ይሄ በ135 ብር ሂሳብ 10 ኪሎ ነው ማለት ነው። እና የዛሬው የእህቴ ኦርደር ይሄንን ይመስላል። ያው አንዳንዴ ስንሰራ እንሳሳታለን። እንግዲህ እኔም በዚህ በመኮሮኒ ሂሳብ ተሳስቻለሁ። ልጅቷም ልክ ናት። የነገርኳትና የላከችልኝ እኔ ፎከስ አላረኩም። ቀጥታ በስልክ ጠይቄ መኮሮኒ ዋጋ ይሄንን ያህል ነው ስላልኳት ነው። እንግዲህ አንዳንዴ ያጋጥማል። እስቲ ይሄ ነው የዛሬው ቪዲዮ የኔ ውዴቶች። ኦርደር ማድረግ የምትፈልጉ ቁጥሬን አስቀምጥላችኋለሁ። በተረፈ ወሰላም አለይኩም ወራህመቱላሂ ወበረካቱ።